እንኳን ወደ ሞጁል 5 የአቢሲኒያ ኤአይ የአርቲፊሻል ኢንተለጀንስ ስልጠና በሰላም መጣችሁ። ከዚህ በፊት የነበሩትን 4 ሞጁሎች ተመልክታችኋቸዋል። እጅግ አስገራሚ ነገርን አምጥተውላችኋል ብዬ ተስፋ አደርጋለሁ። ኤአይ አስማት እንዳልሆነ፣ ኤአይ ችግሮች እንዳሉበት፣ ኤአይ ደግሞ በጣም ብዙ ትላልቅ ነገሮችን መስራት እንደሚችል አይተናል። እንግዲህ ቀደም ባለው ሞጁላችን በሞጁል 4 ላይ የተመለከተነው በዓለም ላይ ውዱ የሆነውን ነገር ንብረታችንን፣ ጊዜያችንን እንዴት እንደምንቆጥብ አይተናል። ከጊዜ በላይ የምንቆጥበው ነገር የለም። በስራ ቦታችን ላይ ጫናን፣ ስትረስን እንዴት እንደምንቀንስ ተመልክተናል። ኮምፓኒዎች እንግዲህ ማናጀር አላቸው። እንደነሱ እንዲያስብልኝ ልፈልግ እችላለሁ። ወይም ደግሞ የስታርታፕ አማካሪ፣ እኔ ስታርታፕ ድርጅት ካለኝ እና ብዙ ስታርታፖችን ያሳደገ በሚሊዮን ዶላሮች ፈንድ ያስደረገ አማካሪ ካለ አንተ እንደዚህ አይነት አማካሪ ነህ ብትሉት ያ ሰው ያንን ተቋም ሊያማክረው የሚችለውን አይነት ምክር ነው ከዚህ ኤአይ የማገኘው። ነገር ግን ምክሩን በዚህ መልክ ባልጠይቀው አይሰጠኝም። በዚህኛው ሞጁላችን ደግሞ ኤአይን ተጠቅመን መቼም ኢሜል የማይጽፍ የቢዝነስ ፕሮፖዛል የማይሰራ ሰዎች እንዲሁም የተለያዩ ዩዝ ኬዞችን እንመለከታለን ማለት ነው። የወሰነው አንደኛው ነገር እንግዲህ የኤአይ ቱልኪቶችን መምረጥም ነበረ። ስለዚህ የትኛውን ኤአይ ለመቼ፣ የትኛውን ኤአይ የት ልጠቀም ለሚለው ነው። ሁላችንም እንግሊዝኛ ቋንቋን አቀላጥፈን መናገር ላንችል እንችላለን። ስለዚህ በምንፈልጋቸው ቋንቋዎች የምንፈልገውን እንዲሰራልን የተለያዩ ቱሎችን ተጠቅመናል። ጄሚናይን አማርኛ ስናዘው እጅግ ጥሩ ምላሾችን አግኝተናል። ስለዚህ ለዚህኛውም ቱላችን ጄሚናይንም ቻት ጂፒቲንም እየቀላቀልን እንጠቀማለን። እኔ እንግዲህ ቻት ጂፒቲ ነው የምጠቀመው። እንዴት አክሰስ ማድረግ እንደምንችል እንግዲህ ሪሶርሳችን ላይ ከመጀመሪያው ሞጁል ጀምሮ አስቀምጠንላቸዋል። ስለዚህ ሞጁል 1 ላይ ያስቀመጥናቸው የተመለከትናቸውን ነገሮች ኢንክሉዲንግ አሁን ሞጁል 5 ላይ ሆነ ኢሜል መጻፍ ለምሳሌ እያየን ፕሮምፕት ቼኒንግ ብል እዚህ ላይ ባላስረዳ ፕሮምፕት ቼኒንግን ሞጁል 2 ሞጁል 3 ላይ ጠቅሰናቸዋል። ወደኋላ መለስ እያላችሁ ማየት ትችላላችሁ። ዩኤል አብርሃም ጣላርጌ ነኝ፣ የኮምፒውተር ሳይንስ ምሩቅ፣ ይሄንን የአርቲፊሻል ኢንተለጀንስ ኮርስ የምሰጣችሁ። ስለዚህ እንግዲህ ካለኝ ልምድ በኤአይ ደግሞ በርካታ አፕሊኬሽኖችን፣ በርካታ ወርክ ፍሎዎችን ወይም ኤጀንቲክ ኤአይዎችን ሰርተናል። ስለዚህ ከነዛ ልምዶች ተነስተን ነው እነዚህን እያካፈልኳቸው ያለሁት። ስለዚህ አሁን ሞጁል 5 ላይ የተለያዩ ኤአይን መጠቀም የምንችልበት አማራጮች አሉ። ለምሳሌ ኮመን የሆነው ነገር እንግዲህ ኤአይን ኢሜል ማጻፍ፣ ስክሪፕት ማጻፍ ነው። ስክሪፕት ስናጽፍና ኢሜል ስናጽፍ የመጀመሪያው ፕሮምፕታችን ነው። ጆኤል ፕሮምፕት እያልከን ነው ካላችሁኝ የትኛውም ኤአይ ቱል ይምጣ ወደፊትም አሁንም ፕሮምፕት ጎበዝ ከሆናችሁ ጥሩ ውጤት የምትፈልጉትን ነገር ታገኛላችሁ ማለት ነው። በቮይስም ቢሆን ፕሮምፕት ቼኒንግን ደግሞ አይተናል። ጎበዝ ፕሮምፕት ጸሐፊ ሳትሆኑ እንዴት ፕሮምፕት እንደምትጽፉ። ስለዚህ በቀላሉ መለስ ለማድረግ ሪቫይዝ እንዳደርግላችሁ ፕሮምፕት ቼኒንግ ማለት እንግዲህ ፕሮምፕት ኢንጂነሪንግ ላይ ለኤአይ ጎል ስኮፕ እያልን ማንነቱን የምንሰጥበት ነው። ያ ማለት የ20 ዓመት ልምድ ያለው ሲሆን እንዲሁም ኤአዩ ስፔሻሊቲ ሲኖረው ለምሳሌ የኮምፒውተር ሳይንስ ኮደር ሲሆን እያልን ለኤአዩ ዝርዝር አድርገን እንሰጠዋለን ማለት ነው። ያንን ደግሞ ወደ ፕሮምፕት እንዲቀይርልን ከዛ የምንፈልገውን ቀንሰን ጨምረን እንሰጣለን። ስለዚህ የምናገኘው ውጤት የተሻለ ይሆናል ማለት ነው። አሁን እነዚህን ነገሮች የምላችሁን እነዚህን ኢሜሎች ስንጽፍ፣ ምስሎችን፣ ሙዚቃዎችን ስንሰራ ትመለከቱታላችሁ ምን አይነት ጌም ቼንጀር እንደሆነ ማለት ነው። እንግዲህ የመጀመሪያ የምናየው ነገር ኤአይን ተጠቅመን እንግዲህ ሀሳቦችን እንድናመነጭ። እኔ ለምሳሌ እንግዲህ ኮንተንት ክሬተር ነኝ። ኢትዮጵያ ውስጥ አዋጭ ከሚባሉ ስራዎች በዚህ ሰዓት ቪዲዮ ኤዲቲንግ አንደኛው ነው። ኮንተንት ክሬሽን አንደኛው ነው። ስለዚህ የመጀመሪያው ነገር አይዲያ ነው። አይዲያ ስንል ለምሳሌ ኮንተንት ክሬት ለማድረግ እኔ በጣም ብዙ ሰዓት ቁጭ ብዬ ቲክቶክ ቪዲዮ መመልከት፣ ኢንስታግራም ማየት፣ የተለያዩ ዜና ገጾችን መመልከት ነበረብኝ። አሁን ግን ኤአዩ እኔም እንደምፈልግ ነግሬው በቀላሉ እነዛን ነገሮች ወደ እኔ ያመጣልኛል። ለምሳሌ እኔ የምፈልጋቸው ዘ ቨርጅ የተሰኘ አንድ ጋዜጣ ቢኖር እዛ ላይ በቴክኖሎጂ ላይ እንደዚህ ያህል ሬቲንግ ያላቸው እንደዚህ ያህል ሰዎች የተመለከቷቸው ቶፕ የምትላቸው ኒውስ ከኤአይ ጋር ሳይሆን ኤአይ ለምሳሌ ጀነራል ነው ስለ ኤጀንቲክ ኤአይ ብቻ ንገረኝ ብለው ቶፕ ኒውሶችን ኤአዩ ኢሜል ያደርግልኛል። እሱን ደግሞ ኢሜል እንዴት እንደምናገናኝ ምን እንደምል በቀጣይ ስቴፖች አሳያችኋለሁ። ነገር ግን በዚህ ልክ ኤአዩ ስራዬን አቀለልልኝ ማለት ነው። ሌላኛው ደግሞ አይዲያ ነው። ለምሳሌ ጸሐፊ ብትሆኑ የጽሁፍ ሀሳቦች ወይም ዩቲዩብ የምትሰሩ ከሆነ ተምብኔል፣ ታይትል ማምጣት በስመ አብ ከባድ ነገር ነው። ሀሳቡን ሰጥታችሁት ኤአዩ 10 ሀሳብ ይሰጣችኋል። ከነዛ ሀሳብ ተነስታችሁ ኦኬ እንዲህ ብለው ትላላችሁ ማለት ነው። ስለዚህ እነዚህ ነገሮች እናዛለን። አሁን እንግዲህ ከመጀመሪያ ኤአይን ነው የምናዘው። ከመጀመሪያው ሞጁል አንዳችን ቀጥሎ ኤአይን ስታዩት እንዴት ቀላል እንዴት ፍሬንድሊ እንደሆነ ተመልክታችሁታል። ይሄኛው እንግዲህ ኤአይ ለጀማሪዎች ነው ኮርሳችን። ስለዚህ ሞጁል 5 ላይ ማድረግ የምንችለው ኮንቴንት አይዲያዎችን፣ ታይትሎችን ከዛ ደግሞ ቢዝነስ ኦነሮች ብትሆኑ ሶሻል ሚዲያ ማናጀር አያስፈልጋችሁ ይህን ኤአይ ካወቃችሁ በኋላ። ምክንያቱም ኮንቴንት አይዲያ ከሰጣችሁ፣ ኢሜጅ ጀነሬት ካረገላችሁ፣ እናንተ ያነሳችሁት ፎቶ ላይ ራሱ ካፕሽን ካዘጋጀላችሁ፣ የማርኬቲንግ እቅድ
ካወጣላችሁ ያንን ብር አዳናችሁት ማለት ነው። ስለዚህ ገንዘብ አለማውጣት ራሱ መቆጠብ ነው። ያ ማለት እንግዲህ ገቢ ያገኛችሁ ነው። ትልቅ ነገር ነው። ስለዚህ አንደኛው ምሳሌ እንግዲህ ለቢዝነስ ኦነር የሚሆን ምሳሌ እናነሳለን። ስለዚህ ጫማ ሻጭ ነው ያ ቢዝነስ ኦነር ማለት ነው። ስለዚህ አንድ ሰዓት ሙሉ ቁጭ ብሎ እንደው ዛሬ እስቲ የሶሻል ሚዲያ እቅዴ እንዴት ይሁን? ገዢ ጠፍቷል፣ በቃ ፉት ትራፊክ የለም። ስለዚህ ሶሻል ሚዲያ ሲባል ሰምቻለሁ እና ሶሻል ሚዲያ ላይ ምን ልለጥፍ? ምንስ ነው የምከፍተው? ሊንክዲን ላውጣ እንዴ? አይ ሊንክዲን አያውቁትም። ኤአይን ግን በቀላሉ ብናማክረው ለምሳሌ ጀሚናይ ላይ እንመጣለን። ጫማ ሻጭ ነን። ስለዚህ ጀሚናይ ላይ መተን ሰላም ጀሚናይ ጫማ ነበር የሚሸጠው፣ እናም ሶሻል ሚዲያ ጥሩ ነው ሲባል ሰምቻለሁ። ዲጂታል ማርኬቲንግም ለማሰራት ገንዘብ በቂ ስላልሆነ ጫማዬን ለመሸጥ እቅድ የዲጂታል ማርኬቲንግ እንድታወጭልኝ ነበረ። የ20 ዓመት የዲጂታል ማርኬቲንግ ልምድ እንዳለው ሰው ብዙ ካምፓኒዎችን በሚሊዮን ዶላር ገቢ እንዲያገኙ እንደረዳ ሰው ሆነሽ አማክሪኝ። እንዴ በደንብ አማክርሃለሁ። በ20 ዓመት ልምዴ ብዙ ተቋማትን አግዣለሁ። በሚሊዮን ዶላር ገቢ እንዲያገኙም ረድቻለሁ። አሁን ጫማህን በሶሻል ሚዲያ ለማስተዋወቅ የምታወጣው ገንዘብ ውስን እንደሆነ ይገባኛል፣ ግን ለዛም መፍትሄ አለ። ዋናው ነገር ጥራት ያለው ይዘት መፍጠር ነው። የጫማህን ልዩ ገጽታዎች የሚያሳዩ ፎቶዎችና ቪዲዮዎች መስራት ይቻላል። እንዲሁም ደግሞ ከተጽዕኖ ፈጣሪዎች ጋር በመተባበር ሰፊ ታዳሚ መድረስ ትችላለህ። የትኛውን አይነት አቀራረብ ትመርጣለህ? አሁን ማለት ነው ሚዩት አድርጊያታለሁ። አሁን ተጽዕኖ ፈጣሪ አለችኝ። ኢንፍሉዌንሰሮች ገንዘብ ይጠይቃሉ። አንዳንድ በቃ ኮመን ሴንስ ላይ የሚጎላቸው ይኖራል። ስለዚህ ነው ኤአይን ሙሉ በሙሉ ማመን የለብኝም። እሷን በተወሰነ መልኩ ታማክረኝና አሁን ሀሳብ ትሰጠኛለች። ለምሳሌ ይሄ ቢዝነስ የሚከፍተው ሰውዬ እንዴ ፌስቡክ ላይ ለጥፍ፣ ቴሌግራም ላይ የሚለውን ሀሳብ እንድትሰጠኝ እጠይቃታለሁ። ከዛ በፊት እንግዲህ ምንም አይነት ገንዘብ የለኝም። ሊንክዲን ላይ ነው ጫማዬን የምለጥፈው ወይስ ፌስቡክ ላይ ነው? ጽሁፉንስ ምን ልበለው? ያነሳሁትን ፎቶ እንዴትስ ደግሞ ፎሎወር ማግኘት እችላለሁ? ግድ የለም፣ ያለምንም ክፍያ መጀመር ይቻላል። ጫማን ለመሸጥ ፌስቡክ እና ኢንስታግራም የተሻሉ ናቸው፣ ምክንያቱም ምስል ላይ ያተኩራሉ። መጀመሪያ ሊንክዲን ላይ ብሸጥ ሊንክዲን ላይ ብሸጥስ? ሊንክዲን በዋናነት ለሙያተኞች እና ለቢዝነስ ትስስር የሚጠቀም ፕላትፎርም ነው። እዛ ላይ ጫማ መሸጥ ትንሽ ከባድ ሊሆን ይችላል፣ ግን ለየት ያሉና ለስራ ምቹ የሆኑ ጫማዎች ከሆኑ መሞከር ይቻላል። በዋናነት ግን ትኩረትህን ፌስቡክ እና ኢንስታግራም ላይ ብታደርግ ይመረጣል። እሺ፣ ስለዚህ እስቲ የሳምንት እቅድ አውጪልኝ የዲጂታል ማርኬቲንግ ከነዚህ ሁሉ ልምዶች ተነስተሽ። በጣም ጥሩ። ለሚቀጥለው ሳምንት የሚሆን የዲጂታል ማርኬቲንግ እቅድ እንደዚህ እናድርግ። በየቀኑ ጫማዎችን የሚያሳዩ ቆንጆ ፎቶዎች እና ቪዲዮዎች ፌስቡክ እና ኢንስታግራም ላይ ቢልቀቅ። ማክሰኞና ሐሙስ ስለ ጫማዎቹ ጥራትና ውብኖት የሚገልጹ አጫጭር ጽሁፎች ጨምር። ቅዳሜና እሁድ ደግሞ ጥያቄዎችን ለመመለስና ከሰዎች ጋር ለመወያየት ተጠቀም። ይሄንን መሞከር ትችላለህ? አዎ እችላለሁ፣ ግን ምን መሰለሽ ሎጎ የለኝም። ጫማዬ ገ ይባላል። ስለዚህ ለገ ጫማ የሚሆን የብራንዲንግ ግራፊክሶች፣ ከዛ ግን ፎቶውን በካሜራ ፎቶ አንስቼ ጫማዎቹን አሳያለሁ። አንቺ ልታስተካኪያቸው ትችያለሽ። ለሶሻል ሚዲያ እንዲመቹ አድርገሽ ካፕሽኖችስ ልታዘጋጅልኝ ትችያለሽ። ሎጎ ባይኖርህም ችግር የለም። በጫማ ስም ጂ በሚለው ፊደል መጀመር እንችላለን። እሱን እንደ ብራንድ መለያ መጠቀም ይቻላል። ፎቶዎቹን ካነሳቸው በኋላ ላክልኝና ለሶሻል ሚዲያ እንዲመቹ ከለርና ክራፕ አረጋቸዋለሁ። እንዲሁም ደግሞ የሚስቡ ካፕሽኖችንም አዘጋጅልሃለሁ። ለመጀመር ዝግጁ ነህ? አዎ፣ እስቲ አንድ ካፕሽን እንደው ብትነግሪኝ። ግን ካፕሽኑ ላይ ቅድም እንዳልኩሽ መሸጥ የምፈልገው አዲስ አበባ ብቻ ሳይሆን ሶማሌ ክልል ውስጥ መሸጥ ፈልጋለሁ፣ ወደ ትግራይ ውስጥም መሸጥ ፈልጋለሁ። ስለዚህ እስቲ በሁለቱም ቋንቋ የሚሆን ጫማዬ በተለይ ተራራ ዳገት ለሚወጡ ሰዎች የሚመች ነው እና ሎጎም ከዛ ጋር ቢሰራ ጥሩ ነው። ስለዚህ ለዚህ የሚሆን ካፕሽን ብታዘጋጅልኝ። በጣም ጥሩ። ለገበያው የሚሆን የማስታወቂያ ግጥም እንደዚህ እናድርግ። ለደጋባዮች፣ ለተራራሪዎች ጂ ጫማዎች ለጉዞ ጽናትን ይሰጣሉ። ከአዲስ አበባ ጀምሮ እስከ ሶማሌ እስከ ትግራይ ጂ ጫማን ይጫኑ፣ ዓለምን በድፍረት ይቃኙ። ይሄንን መጠቀም ትችላለህ? አዎ፣ እስቲ በሶማሊኛም በትግርኛም እስቲ ንገሪኝ። ጥሩ ነው። በሶማሊኛ ገለዶፍ ቡሮፉል ከባሃጂ ቸጋሃ ኩጋትኬ ሀርጌሳ ኢላ ሙግዲሻ ኢላ ዶግዴር ጂ ቃዶ አዱና ኩሶጎ። በትግርኛ ደይብ ጎቦታት ለራሪታት ሳኒጂ ንጉዞ ጽናት እያቡ ካብ አዲስ አበባ ክሳብ ሶማሌ ክሳብ ትግራይ ጂ ተጠቀም፣ ዓለም ብትብዓት ዳህስስ። አሁንስ ይህንን መጠቀም ትችላለህ? አዎ፣ አመሰግናለሁ። ስለዚህ እንግዲህ እንደተመለከትነው አሁን መጀመሪያ የሞከርነው እንግዲህ እኔ የዲጂታል ማርኬቲንግ ቲም መቅጠር አልችልም፣ ከዛ ደግሞ እውቀት የለኝም። ፕላትፎርም ከመምረጥ እንግዲህ ተራ የሚባሉ ነገሮች ሊሆኑ ይችላሉ። ለምሳሌ በፌስቡክ እና በኢንስታግራም ነው ሽያጭ ያለው፣ ሊንክዲን ለሙያተኞች ነው አለች። እሺ፣ አሁን ስራ ደግሞ በሚፈልግ ሰው በስራ ፈላጊ ቦታ ሆኜ አዋራታለሁ ማለት ነው። ስራ ፈላጊ ማለት እንግዲህ ይሄን ያህል ዓመት ተምሬያለሁ፣ እንደዚህ ባደርግ፣ የት
አይነት አፕላይ ላርግ ብላት ለሊንክዲን ደግሞ ስትራቴጂ ትሰጠኛለች። ነገር ግን ኤአይ ሁሉ ነገር ስራውን አግኝቶ ኢንተርቪው ገብቶ አይሰጠንም። ፈረስ ያደርሳል እንጂ አይዋጋም ነው የሚለው። የፈረስ ውለታ ብዙ ነው። የምትፈልጉበት ድረስ ያደርሳችኋል። ውጊያውን ግን እናንተ ነው የምታደርጉት። ስለዚህ ኤአይን ስትጠቀሙት በዚህ መልክ እናደርገዋለን፣ እንደ ጸሐፊ እናደርገዋለን። አሁን እንግዲህ ይህን የመሰለ የዲጂታል ማርኬቲንግ እውቀት እኔ ባሳለፍኳቸው 4 እና 5 ዓመታት የዲጂታል ማርኬቲንግ ውስጥ ያለውን እንግዲህ ዋና ዋና ሀሳቦች ነግራኛለች። በፌስቡክ በዚህ አስተዋውቅ፣ እንዲህ አይነት እቅዶች አውጣ። ኦኬ ግን አዲስ ለሆነ እነዚህ ልምዶች ላይ ያሉት ሰዎች ይሄ በጣም ህይወቱን የሚቀይርለት አይነት ነገር ነው። እሺ አሁን ብዙዎቻችሁ ይሄንን ቪዲዮ ስትመለከቱ ስራ ላይ ይኖራችሁ ይችላል። እንዴት ኤአይን ተጠቅማችሁ ስራ ታገኛላችሁ? ብዙዎች ደግሞ የሚሸጡት ምንድን ነው? ኤአይን ተጠቅማችሁ በቀላሉ ስራ አግኙ። ተኝታችሁ አይደለም። ልፋት አለው። ፈረስ ነው አይደል? አደረሳችሁ። ተዋጉ። እናንተ የምንዋጋው ሲቪያችንን በማስተካከል ምን ያህል ሰዎቻችሁ ሲቪን እንዴት መስራት እንዳለባችሁ ታውቃላችሁ? እንደ ስራ ቀጣሪ ጓደኞቼንም እንደማማክረው በጣም የምንቸገረው ጥሩ ሰራተኛዎችን ማግኘት ነው። ያም የሚሆነው ሰራተኞች 100 ሰራተኛ እንኳን አፕላይ ቢያደርግልን እኛ ጋር 100ንም ኢንተርቪው ማድረግ አንችልም። ሲቪያቸውን ነው የምናየው። ስለዚህ ጥሩ ሲቪ የሌላቸው ግን ጎበዝ ሰራተኞች ካሉ በምን እንለያቸዋለን? ሲቪያቸውን ኦርጋናይዝ ለማድረግ ኤአይን ይጠቀማሉ ማለት ነው። ልክ እንደዚህ እያለን በቀጣይ ፓርት ደግሞ ስኮላርሺፖች አፕላይ ማድረግ እያለን እንመለከታለን። ስለዚህ ኤአይ እጅግ ጠቃሚ ነው። ስለዚህ አሁን የተመለከታችኋት ሶማሊኛና ትግርኛን አውርታለች። ሌላ ምን ቋንቋ ትችላለች? በሉ ሁሉን፣ አረብኛ፣ ፈረንሳይኛ ጥሩት። ስለዚህ ኤአይ ያፈጥናችኋል ማለት ነው። ለምሳሌ ከጎናችሁ ሱቅ እየሸጣችሁ ሰው ቢመጣባችሁ ምንድን ነው የምታደርጉት? ቻይንኛ መናገር የሚችል እቃውን መግዛት ይፈልጋል፣ ነገር ግን ማስረዳት አትችሉ። አሁን ኤአይን እንዳስተርጓሚ ደግሞ መጠቀም እንችላለን ማለት ነው። አሁን የጫማ ቤት ውስጥ ነው ያለ ነው። ሰላም እንደምን አለሽ? አንዴ ቶሎ በቻይንኛ የሚያወራ አንድ ደንበኛ አለኝ እና ጂ ጫማን መግዛት ይፈልጋል እና ጂ ጫማ ንገሪው፣ ስለ ጂ ጫማ ጥንካሬዎች ቶሎ በቻይንኛ። በቻይንኛ እንዲህ ማለት ትችላለህ። ጂ ሼ ፒንጅ ህን ሀው ቿን ቺ ላይ ህን ሹ ሽ እርቼ ፌቸን ላይ ቿን ሽህ ፓሻን ሁዋይ ሆዶን። ይሄ ይረዳሃል? አፌ ቁርጥ ይበል። በቃ ይኸው ሸጥኩ እኮ ጫማዬን ሸጥኩት ለዛ በቻይንኛ መናገር። ቀጥሎ ደግሞ ፖርቹጊስ መናገር የሚችል ሰው ይመጣል፣ ሸጥኩለት ማለት ነው። ስለዚህ አንድ ኢመርጀንሲ ላይ ብትሆኑ አስቡት፣ የሆነ ችግር ገጥሟችሁ ሰው ሀገር እንኳን ብትሆኑ ወጣ አድርጋችሁ እነዚህን ቴክኖሎጂዎች መጠቀም ያስችላችኋል። አሁን እንግዲህ እየተጠቀምኩበት ያለው ጄሚናይ ምንም አይነት ክፍያን አያስከፍለኝም። አዎ በነፃ ነው። ነገር ግን አሁን በቀን ውስጥ መጠቀም የምንችለው ቶክን ወይም ደግሞ የምንሰጠው የቃላት ብዛት ሊሚት አለው። ስለዚህ ጄሚናይን ከፍለን መጠቀም ይኖርብናል ማለት ነው። ይሄ እንግዲህ ለብዙዎቻችን ደግሞ ከፍለን መጠቀም አንድ ገንዘብ ላይኖረን ይችላል፣ ሁለተኛ ደግሞ ቪዛና ማስተር ካርድን መክፈል ማስገባት ይኖርብናል ማለት ነው። ስለዚህ መጠቀም የምንችላቸው አንዳንድ ቴክኒኮች እንግዲህ ምናልባት አንድ ሰው 2 ወይም 3 የኢሜል አካውንት ካለው ሎጋውት እያደረገ በነዛ ኢሜል አካውንቶች በየቀኑ የሚፈቀድለትን ሊሚት መጠቀም ይችላል። አሁን ላይ ግን እንደሰማ ነው እንደው የሚሆን ከሆነ የኢትዮጵያ ብሔራዊ ባንክ እንግዲህ ሁሉም ባንኮች ሰዎች በዶላር አካውንት በ0 አካውንት ከፍተው ያላቸውን ገንዘብ ደግሞ ወደ ዶላር ቀይረው ሰብስክሪፕሽኖች እንዲከፍሉ ቪዛ እና ማስተር ካርድ እንዲሰጣቸው ትዕዛዝ አስተላልፏል። ስለዚህ ወደፊት ላይ እነዚህ ነገሮች የሚመጡ ከሆነ በቀላሉ ክፍያን ከፍላችሁ ደግሞ ስራዎቻችሁን ለመስራት እንግዲህ የዲጂታል ማርኬተር ቪዲዮ አይቀርጽልንም ኤአዩ፣ ነገር ግን የሰጠነውን ፎቶዎች እንዲሁም ቪዲዮዎች ላይ ኤዲቲንግ ይሰራልናል ማለት ነው። ያንን ማገዝ ያስችለናል። ያንን ክፍያ ደግሞ ወደ ሀገራችን የሚመጣ ከሆነ እነዚህን ቱሎች በሰፊው እንጠቀማለን። ያ ማለት ካልከፈልን አንጠቀምም ማለት አይደለም። ይሄው እያያችሁት እየተጠቀምኩ ነው። የጄሚናይ ሰብስክሪፕሽን የለኝም አሁን ምንም፣ ግን በነፃ እየሰራልኝ ነው ይሄንን ማለት ነው። ከዛ በመቀጠል ደግሞ እንግዲህ ጂ ጫማ እንደዚሁ የሚሸጥ ጫማ ነው አለን አይደል? አሁን ግን ሰፋ ወዳለ ትንሽ ጠለቅ ወዳለ ነገር ብንሄድ ለምሳሌ አንድ ሶፍትዌር አለኝ እንበል። ያ ሶፍትዌር እንግዲህ ኤ የሚባል ሶፍትዌር ነው። ስለዚህ ኤ የሚባለውን ሶፍትዌር ለመሸጥ ብዙ አይነት ስትራቴጂዎች ደግሞ መጠቀም አለብኝ። ኤአዩ በትክክልም ሊያግዘኝ የሚችለውን ስትራቴጂ ከዛ ውስጥ አንደኛው እንግዲህ ምን እንደሆነ አላውቅም፣ ግን ባስረዳችሁ እንግዲህ እዚህ ጋር የኢሜል ካምፔን ገና አሁን የሰማሁት ኤአዩ ተጽፎ ሳየው ማለት ነው። ኢሜል ካምፔን ምን እንደሆነ ባላውቅ ድርጅት ቢኖረኝ አፕሊኬሽኑን ለመሸጥ ኢሜል ካምፔን ቢያስፈልገኝ ኤአዩ ያንን ኢሜል ካምፔን አዘጋጅቶ ድራፍት አድርጎ ኢሜሉን ሁሉ መላክ ይችላል ማለት ነው። ስለዚህ እንግዲህ እስቲ አሁን ደግሞ የኢሜል ካምፔን ለዚህ ካምፓኒያችን እናዘጋጅለት ማለት ነው። እሺ አሁን አንድ ኤ የተባለ አፕሊኬሽን አለኝ እና ይሄን አፕሊኬሽን ብዙ ሰዎች ዳውንሎድ እንዲያደርጉት ፈልጋለሁ። ኢንፍሉዌንሰሮች እንዲያስተዋውቁት ምናምን ሳይሆን በቃ በኦንላይን ብዙ ሰዎች ዳውንሎድ እንዲያደርጉት ፈልጋለሁ፣ ግን ምንም አይነት እውቀት የለኝም። ቶሎ ብለሽ ምን አይነት ስትራቴጂዎችን መጠቀም እንዳለብኝ ዘርዝሪልኝ በ10 ነጥብ። አንቺ እንግዲህ የ30 ዓመት ልምድ አለሽ፣ በጣም ብዙ ተቋማቶች ላይ ሰርተሻል፣ የእነዚህ አይነት ካምፔኖች ላይ። ከዚህ ልምድሽ ተነስተሽ ፈጣን የሆነ ሰላምታ ምናምን አልፈልግም፣ እየጠበቅኩ ነው። መልካም። አሁን ያልኳቸውን 10ዎቹንም ስልቶች መተግበር ትችላለህ። የትኛውን ቀድመህ መጀመር ትፈልጋለህ?
ወይስ በአንዱ ላይ በበለጠ እንወያይ? አረ ስልቶቹን መጀመሪያ ዘርዝሪያቸው። እኔ አላቅም ግን 10 እንግዲህ 100ም ስልት ሊኖር ይችላል። ከዛ ውስጥ 10 እጅግ ጠቃሚ ናቸው። እኔ ደግሞ ኢትዮጵያ ውስጥ ነው ያለሁት። ስለዚህ እንግዲህ ጠቃሚ ናቸው ለኔ ይሰራሉ የምትያቸውን 10ሩንም ዘርዝሪያቸው። ተረዳሁ። በኢትዮጵያ ውስጥ ውጤታማ ሊሆኑ ይችላሉ ብዬ ያሰብኳቸውን 10 ስልቶች እነሆ። እሺ አሁን መተግበር ትችላለህ። የትኛውን ቀድመህ መጀመር ትፈልጋለህ ወይስ በአንዱ ላይ በበለጠ እንወያይ? እሺ ስልቶቹን ዘርዝሪልኝ፣ እየጠበቅኩ ነው። እሺ የትኛውን ቀድመህ መጀመር ትፈልጋለህ ወይስ በአንዱ ላይ በበለጠ? በአንዱ ላይ እሺ፣ በበለጠ እንወያይ። በጣም ጥሩ። የትኛውን ስልት ላይ ብናተኩር ትመርጣለህ? ለምሳሌ የማህበራዊ ሚዲያ ማስታወቂያን ወይስ የቴሌግራም ቻናልህን ማስታወቂያን? በቴሌግራም ብንጀምር ጥሩ ነው። እንግዲህ ለኢትዮጵያ ቴሌግራም ብዙ ተጠቃሚ ስላለው የቴሌግራም ስትራቴጂ እና እንደ አንድ ሰው ደግሞ ኢሜይል ካምፔን ሲል ሰማሁ። እስቲ ምንድን ነው እንዴት ነው የሚደረገው? ሙሉ ልትሰሪ ትችላለሽ እሱን? በቴሌግራም መጀመር ጥሩ ነው። ብዙ ተከታታዮች ካሏቸው ቻናሎች ጋር በመነጋገር ማስታወቂያን ልቀቅ። የራሱንም ቻናል በመክፈት ስለ አፑ አዳዲስ መረጃዎችንና ጠቃሚ ይዘቶችንም በየጊዜ ማጋራት ትችላለህ። ስለ ኢሜይል ማርኬቲንግ ደግሞ የአፑ ተጠቃሚዎች ሊሆኑ ይችላሉ ብለህ ያሰብካቸውን ሰዎች ዝርዝር ታሰባስባለህ። ከዚያም ለአፑ ማስታወቂያና ጠቃሚ መረጃዎችን የያዙ መልእክቶችን በኢሜይል ትልክላቸዋለህ። ይህንን ሙሉ እቅድ እንድሰራ ልክ ትፈልጋለህ? አዎ። ስለዚህ ኢሜይል ካምፔኑን እንስራ። እኔ ሰርቼ አላቅም፣ አንቺ ነሽ የምትሰሪው። የኔ ድርጅት የሚባለው የሚያደርገው ምንድነው? ሲቪ ነው የሚሰራው። ሲቪ መስራት ለማይችሉ ጽሁፋቸውን ብቻ ለሚያስገቡ ሰዎች ወዲያው ሲቪ ሰርቶ ይሰጣቸዋል፣ ዳውንሎድ ያደርጉታል። ይሄ ነው እንግዲህ አፕሊኬሽኑ ፕሌይ ስቶርም አፕ ስቶርም ላይ ያለ ይባላል። ስለዚህ ይሄ ለሚጠቅማቸው ሰዎች የማርኬቲንግ ካምፔን አዘጋጅልኝ። ኢሜይል ላይ ጀምሪ፣ እየጠበቅኩ ነው። የኢሜይሉ ይዘት ይህንን ይመስላል። ለዘመቻህ ለመጠቀም ዝግጁ ነህ ወይስ ማስተካከል የምትፈልገው ነገር አለ? ኦኬ፣ እስቲ አሳይኝ እንየው። በደንብ አለው። የኢሜይሉን ይዘት እዚያው ላይ ታገኘዋለህ። ለመላክ ተዘጋጅተሃል ወይስ ሌላ ማስተካከያ መስራት አለበት? እንየው። ጽፋልኛለች። አሁን ለምሳሌ ይሄንን ስፔሲፊክ ስራ ለመስራት ከጀሚናይ ይልቅ ቻት ጂፒቲን በጣም መርጠዋለሁ። ለምሳሌ በቀላሉ ለማርኬቲንግ አድ ኮፒ፣ ሴልስ ሜሴጅ እና ፕሮዳክት ዲስክሪፕሽን፣ ኢሜይል ካምፔን፣ ከስተመር ሪፕላይ እና ዌብሳይት ቴክስት ብሎ አዘጋጅቶ ዘርዝሯቸዋል ማለት ነው። ከጀሚናይ ይልቅ አሁን እነዚህን አይነት ካምፔኖች ለመስራት ይሄንን እመርጣለሁ። ግን ቱሎቹ ብዙ ናቸው። ለምሳሌ ማነስ ኤአይን ብንመለከት ማነስ ኤአይ የፌስቡክ ነው። በቅርብ ሜታ ወይም ፌስቡክ የገዛው ነው። ስለዚህ ለፌስቡክ፣ ለዋትሳፕ፣ ለኢንስታግራም አክሰስ ተሰጥቶ በቀጥታ ከሚያነስ ላይ ሆናችሁ ብዙ ነገር መስራት ትችላላችሁ ማለት ነው። ልክ እንደዚህ እያለ እንግዲህ የተለያዩ ኤአይ ቱሎችን መጠቀም ያስችላል። ከቻት ጂፒቲም በላይ እንግዲህ ፌስቡክ እና ኢንስታግራም ላይ ማስተዋወቅ ከሆነ ማነስ ኤአይን እጠቀመዋለሁ ማለት ነው። ታዲያ እንግዲህ በዚህ ፕላትፎርም ያየነው ጀሚናይን እና የቻት ጂፒቲን ነው ማለት ነው። እንግዲህ ይሄኛው ሞጁል እንዴት አያችሁት? አሁን የተለያዩ ዩዝ ኬዞችን ነው እያየን የምንሄደው። እንዴት እንጠይቃለን፣ እንዴት ማናገር እንችላለን የሚለው። በመቀጠል እንግዲህ የቱል ኦቨርቪው የምናይባቸው ሞጁሎች ይመጣሉ። ስለዚህ ከዛ ውስጥ አንደኛው እናንተ የምታዩት እንግዲህ ራይቲንግ እና አይዲያ ጀነሬሽን ሲስተም ነው። በአሁኑ ቮይስ ላይ የተመለከታችሁት የምፈልጋቸው 10 ነጥቦች ናቸው። በዚህ እያለን ለምሳሌ 2 ነጥቦች ሰጥታኛለች አይደል? እሷ አንደኛው የቴሌግራም ካምፔን ብላኛለች። ስለዚህ ያን የቴሌግራም ካምፔን ላይ ፕሮምፕት ምላችሁ እዚህ ላይ ነች። የቴሌግራም ካምፔኑን የሳምንት እቅድ ስጪኝ። የሳምንቱ እቅድ ደግሞ ኤ የተባለው አፕሊኬሽናችን አይደል? የኤ አፕሊኬሽን ይህን ይሰራል ስላልኳት ከሚሰራው ነገር ተነስታ የሳምንት እቅድ ትሰጠኛለች። ወደፊት እንግዲህ ኢሜጅም ክሬት ማድረግ ሳሳያችሁ ደግሞ ከሱ ጋር የሚሄዱ ደግሞ ጽሁፉን ከያዝም በኋላ ለዚህኛው ካምፔን የሚሄድ ይሄን ምስል ፍጠር እንለዋለን። በዚህ መሰረት እንግዲህ ብዙ ቲሞች ተሰባስበው ግራፊክስ ዲዛይነር፣ ዲጂታል ማርኬተር፣ ማናጀር ሆነው የሚሰሩት ስራ ይሄው ኤአይ ውስድ አደረገው ማለት ነው። አንድ ሰው ያለምንም በጀት ያንን መስራት ቻለ። ይሄ በጣም ደስ የሚል በጣም የሚያስደነግጥ ነው። ስለዚህ እናንተ ኤአይን መያዝ ከቻላችሁ የራሳችሁን ሶሻል ሚዲያ በዚህ መልክ ራን ማድረግ ትችላላችሁ። ሶሻል ሚዲያ እንግዲህ አሁንም ያለ ወደፊትም የሚኖር ነገር ነው። ብዙ ቢዝነሶች የፉት ትራፊክ ወይም በእግር የሚሄድ ሰው መንገድ ላይ ሱቃቸውን አይቶ ገብቶ እንዲገዛቸው ብቻ አይጠብቁም። ላይ እንግዲህ 6ኛ ፎቅ ላይ አንድ ህንፃ ላይ የተቀመጠ ሰው እንዴት እንደዛ ይጠብቃል? በኦንላይን ግን ቢያው ኦኬ እዚህ ህንፃ 6ኛ ፎቅ ላይ እንደዚህ ቁጥር ቦታ አለ ብሎ ሄዶ ይገዛዋል። ያንን ግን ምን ላይ ነው የሚያው? ኦንላይን ላይ። ያ ህንፃ ደግሞ መጀመሪያ ገቢ የለው ያ ሱቅ ማለት ነው። ገቢው የሚኖረው ከምንድን ነው? ከማርኬቲንግ ነው። ማርኬቲንግ ለመስራት ደግሞ ወጪ ማውጣት አለብን። አሁን ግን ያለምንም ወጪ ኤአይን ብቻ ተጠቅማችሁ እንደዚህ አይነት ማርኬቲንጎችን ማውጣት ትችላላችሁ ማለት ነው። እንግዲህ ኤአይ በጣም ፓወርፉል ነው እዚህ ላይ። እሺ ገቢ ለማምጣት ተጠቀምን። እንደ ማናጀር ደግሞ ሰራተኞችን የበለጠ ማኔጅ ለማድረግ ታስኮች አሳይን ለማድረግ ብዙ የሴልስ ሀሳቦችን ለማምጣት ለሴልስ ቲሜ ብዙ ማሰብ እችላለሁ ማለት ነው። የራሴን ግን ስፔሲፊክ ዳታ እየሰጠሁት። ይሄ እንግዲህ በጣም ትልቅ ነገር ነው። ወርክ ፍሎ ይሰኛሉ እነዚህ። ወርክ ፍሎ ማለት ስራ የምናዝበት ፍሎ ነው። እንግዲህ አማርኛ ቃሉን ትሩ ዲፊኒሽን እዚህ ጋር አስቀምጥላችሁና ወርክ ፍሎ ማለት መጀመሪያ ይሄን እናድርግ ቀጥሎ ያን እናድርግ እያለን በስቴፕ ስራዎች የምንጠይቅበት ነው። ሌላኛው ደግሞ የሎካል ላንጉጅ ፍሬንድሊነስ ተመልክተናል። በአማርኛ ምን ያህል እንዳስረዳችን። እዚህ ላይ እንግዲህ ጀሚናይ ላይ የተወሰኑ ጋፖችን ማየታችሁበታል። በቮይስ
ስንጠይቃት ሞር ሀሳቦችን ለማስረዳት ነው። ነገር ግን አይዲያዎችን ኮንተምፕሌት አድርጎ ለመስጠት በጽሁፍ የምናዝበት ነው። አሁን የነበርኩበት ሞድ እንግዲህ በቮይስ ኢንተራክት የምናደርግበት ነው። ነገር ግን ቮይስ ቀድቼ ቀጥታ አይቶት አይደለም የሚሰጠው። ይሄ ላይቭ ነው which is በቃ ላይቭ ነው፣ ዴታውን እዛው የሚያዋራችሁ ማለት ነው። እና በጣም ኢንሴን ነው። እንግዲህ ሞጁል 5ን ተመልክታችሁታል። ሞጁል 5 ላይ እንዴት አብጠርጥረን ሀሳቦቻችንን ወደ መሬት እንዳወረድን ተመልክታችሁታል። በሞጁል 6 ደግሞ እንግዲህ በጣም ብዙዎቻችሁ ስኮላርሺፕ እንዴት እንደሚፈለግ ኤአይ በራሱ እንግዲህ ቱሎቹ ስትገቡ ብዙ ሰዎች ኤአይን ዝም ብለው ያዩትና ጽፈው ይወጣሉ። ግን የተለያዩ ፊቸሮች አሉ። እናንተ ቻት ጂፒቲ የሚመልስላችሁና ይሄንን ኮርስ ወስዳችሁ ወይም ጀሚናይ የሚመልስላችሁና ሌላ ሰው ይሄን ኮርስ ያልወሰደ የሚመልስለትን ምላሽ ይሄንን እንግዲህ ቀጣይ ሞጁል ከወሰዳችሁ በኋላ እንመለከተዋለን፣ ልዩነቱን ማለት ነው። ምን አይነት ሴቲንጎች ማስተካከል እንዳለባችሁ ኤአይ ከተመለከታችሁት እስካሁን እስከዚህኛው ሞጁል ድረስ ምን ሲለን ነበረ? እኛ ካልነው ጋር ሲስማማ አዎ ትችላለህ ጎበዝ ሲለን ነበር። ይሄ አደገኛ ነው። በቀጣይ ሞጁል ላይ እነዚህን ጨምሮ እንመለከታለን፣ ምን ማድረግ እንዳለብን ይሄን ለማስተካከል። ያ ማለት ኤአዩ ሙሉ ተሰጥቶናል። እኛ ነን በምንፈልገው እኔ የምፈልግበት ኤአዩ እንዲሰራልኝ መንገድ እና እናንተ የምትፈልጉበት ሌላ ሰው የሚፈልግበት መንገድ ይለያያል። ስለዚህ ኤአዩ እንዴት ከስተማይዝ ማድረግ እንችላለን፣ ጀሚናይ ለእኔ የሚሆን ምላሽ እንዴት ሊሰጠኝ ይገባል የሚለውን እንመለከታለን። ጆኤል ታላርጊ ወይም ኢዩኤል አብርሃም ጣላርጊ በሶሻል ሚዲያ ስሜ ደግሞ ጆኤል ታላርጊ ይሰኛለሁ። ተመልክታችሁታል። ይህን ሞጁል ጠቅሟችኋል ብዬ አስባለሁ። በቀጣይ ሞጁል እስከምንገናኝ መልካም ቆይታ፣ ይመቻችሁ።